እግዚአብሔር አምላከ እስራኤል ወተሳሃለነ በገብረ መድኃኒት ወደሕዝበ ዚአሁ አንሳ ዓለመ ቅድመ መድኃኒትነ ቤተ ዳዊት ገብሩ በከመ ነበበ በአፈ ነቢያቱ ቅዱሳን እለ ለዓለም ጥንት በአባቶቻችን በቅዱሳን ነቢያት ላይ አድሮ የተናገረ በቅዱሳን ነቢያት ላይ አድሮ የተናገረውን በሥጋ ማርያም ተገልጦ ዓለሙን ያዳነና የታደገ በአምላካችን እግዚአብሔር ስሙ ለዘላለሙ የከበረና የተመሰገነ ይሁን። አንድ ሆና ተወልዳ አንድ ወልዳ ሰማይና ምድርን በክብር የሞላች ዳግሚት ሰማይ አምላክ ወላዲተ አምላክ ድንግል ማርያምም ስሟ ከሥላሴ ቀጥሎ የከበረና የተመሰገነ ይሁን። ሃይማኖታቸውን አጽንቶ ሃይማኖት እንድናጸና ወደ ቤተ ክርስቲያን መጥተው ወደ ቤተ ክርስቲያን እንድንመጣ ለቃል ኪዳኑ ታቦት ክብር ሰጥተው በቃል ኪዳኑ ታቦት ፊት ቁመው እልል ብለው ዘምረው አርአያና ምሳሌ የሆኑን በአጠቃላይ ነቅ የሌለባትን የተዋሕዶን ሃይማኖት አሻራ በክብር አስረክበውን በክብር ያረፉ የቅዱሳን አባቶቻችንና የቅዱሳን እናቶቻችን ስማቸው እንደየክብራቸው እንደየማዕረጋቸው በድጋሚ የከበረና የተመሰገነ ይሁን። ለእናንተም ምስጋና እንደሚገባችሁ ክቡር አባታችን መላከ ሕይወት የኔታ ናወብርሃን በዚህ ታላቅ ቤተክርስቲያን አስተዳዳሪ ክቡር መምህራችን መጋቤ ሐዲስ የኔታ ዘላለም የሹም አቦ አቡነ ገብረ መንፈስ ቅዱስ የመጽሐፈ ሐዲሳት የትርጓሜ መምህር ክቡር መምህራችን የኔታ ተውቦ እዚሁ በብር የድጓ መምህር በአጠቃላይ በዚህ ለመቆጠብና ስማችሁን ስለማላውቃችሁ ለማይሌቱ ውበትና ጌጥ የሆናችሁ መምህራን አባቶች እስከ ደቀ መዛሙርቶቻችሁ አእይንተ እግዚአብሔር ካህናት ሊቃነ ምስጢር ዲያቆናት ምዕመናንና ምዕመናት በጠራን ባሰባሰበን በአንድ ልጁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምና ፍቅር ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ማያት እንዲፈሱ ብርሃናትም እንዲመላለሱ አድርጎ የፈጠረ በአንድነቱ ምንታዌ በሦስትነቱ ርባዬ የሌለበት ሕያው አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ በድጋሚ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ለዘላለም የከበረና የተመሰገነ ይሁን። መኑ ዘደመሮ ለታቦት ምስለ ጣዖት በሚል ርዕስ እግዚአብሔር እንደወደደና እንደፈቀደ እንነጋገራለን። ታቦትን ከጣዖት ጋር የሚያስቀምጥ ማን ነው በሚል ርዕስ እንነጋገራለን። ታቦትን በምስጢ ከጣዖት ጋር አንድ የሚያደርግ ማን ነው? ሲበደም ተናገሩት። ታቦትን በምስጢ ከጣዖት ጋር አንድ የሚያደርግ ማን ነው? እግዚአብሔር እንደወደደና እንደፈቀደ የምንነጋገርበት የትምህርታችንን ርዕስ ይሄን የሚሆነው ይህንን ኃይለ ቃል የምናገኘው ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ነው። ይህንን ኃይለ ቃል የተናገረው በመምህረ ኦሪት የነበረው በገማልያል እግር ስር ቁጭ ብሎ የኦሪትን ሕግና ሥርዓት ጠንቅቆ ያወቀ በኦሪት እምነቱ ወይንም ለኦሪት እምነቱ ቀናኢ የነበረ አማኞችን ካሉበት የማያሳድር ካደሩበት እንዳይውሉ የሚያደርግ አሳዳጅ የነበረ የመጀመሪያ ስሙ ሳውል ተብሎ የሚጠራ በኋላ ግን እግዚአብሔር በድንቅ አጠራር የጠራው ስሙን ግብሩም የተለወጠለት በኋላ ጳውሎስ የሚል በቅጽል ስም ወይንም
ስም የተሰጠው ድንቅ ሰው ሐዋርያው የሆነ ጳውሎስ ነው። ይህ ኃይለ ቃል የተነገራቸው ደግሞ በቆሮንቶስ ከተማ ይኖሩ ለነበሩ አማኞች የተናገረ ኃይለ ቃል ነው። እንግዲህ ጳውሎስ የመጀመሪያ ግብሩን ነግራችኋለሁ፣ ሰዎችን ማሳደድና በተለይም የክርስቶስ አማኝ የሆኑ ክርስቲያኖችን ለመግደል ፈቃድ አውጥቶ ሰዎችን በማሳደድ ይደሰት የነበረ፣ በኋላ ግን እግዚአብሔር በጸፍጸፈ ሰማይ ላይ ሆኖ ደማስቆ ተራራ ላይ በድንቅ አጠራር ጠርቶ ወልወልና ሰንግሎ ምርጥ ዕቃ አድርጎ ስሙን ተሸክሞ እንዲሄድ ያደረገው ሐዋርያ ነው። ይህ ሐዋርያ ዓለምን በወንጌል ያረሰረሰ እስከ ሦስቱ ሰማያት ድረስ በክብር የተነጠቀ የእግዚአብሔርንም ክብር ያየ ሰው ነው ጳውሎስ። እግዚአብሔር ከጠራው በኋላ ጥሪውን አክብሮ እንዲያወልውሎና ሰንግሎ ምርጥ ዕቃ ካደረገው በኋላ ከመትጹር ስሜ በውስተ አሕዛብ ብሎ ስሜን በአሕዛብ ዘንድ ተሸክመህ ትሄዳለህ ብሎ መድኃኒት የሆነ ስሙን፣ ሕይወት የሆነ ስሙን፣ ተስፋ የሆነ ስሙን ተሸክሞ በአሕዛብ ዘንድ ለምስክርነት የበቃ ድንቅ ሐዋርያ ነው። በእውነቱ እግዚአብሔር ጠርቶ ስሙንና ግብሩን የመጀመሪያ ግብሩ ሰው ማሳደድ ነው። ስሙን ሳውል ነው። በኋላ ግና ሰዎችን የሚያድን ትምህርት የሚሰጥ ስሙንም ግብሩንም ለውጦ በተለወጠ ሕይወት ሰዎችን እንዲለውጥ የሆነ ሐዋርያ ነው። አሁን እንዲያው ገና ከመጀመሪያ ሌላ እንዳይሆን እንጂ ግብራችንም ስማችንም ያልተለወጠ ስለሆነ ባልተለወጠ ሕይወት ወንጌልን ስንሰብካት ምዕመናንን መለወጥ አቃተን። በእውነቱ በተለወጠ ሕይወት ወንጌልን ሰብከን ሰዎችን እንድንለውጥ በተለወጠ ሕይወት ዝማሬያችን አቅርበን ምዕመናንን እንድንለውጥ ከኃጢአት ወደ ጽድቅ ካለማመን ወደ ማመን እንድናመጣ የቸርነት አባት መድኃኔዓለም ኢየሱስ ክርስቶስ በቸርነቱ ይርዳል። በተለወጠ ሕይወት ነው ጳውሎስ መለወጥ የቻለው። ምርጥ ዕቃ አድርጌሃለሁ ነው ያለው። ምርጥ ዕቃ አደረገው። በልቦናው ሰሌዳ ላይ ሕይወት የሆነ ቃሉን ጽፎ ይህንን ቃል እንዲመሰክር አደረገው። ስሙን ተሸክሞ ባላመኑት መካከል ወደ ቆሮንቶስ ከተማ ገብቶ ይህችንን የቆሮንቶስ ከተማ ሕይወት የሆነ ቃሉን አስተማራት። ያቺ ከተማ ግን ያልታደለች ከተማ ናት። ጽድቅ ያይደለ ኃጢአት የሚስማማት ጳውሎስ አስተምሯቸው የኃጢአት መንገድ ሞት እንደሆነ የጽድቅ መንገድ ደግሞ ሕይወት እንደሆነ የሚንበረከኩለት ጣዖት ከንቱ እንደሆነ ሕያው የሆነ አምላክ እንዳላቸው እነሱ የቀረጿቸው ጣዖታት ከንቱ እንደሆነ በሰማይና በምድር ያለ እነሱን የፈጠረ አምላክ ግን ሕያው እንደሆነ ነገራቸው። ከመለያየት ወደ አንድነት እንዲመጡ፣ ከዓመፅ እንዲወጡ፣ ከኃጢአትም እንዲወጡ፣ ከመለያየትም እንዲወጡ፣ ከምድራዊ ሐሳብም እንዲወጡ፣ ከጨለማ አስተሳሰብ እንዲወጡ ነገራቸው። እነሱ ግን እንዲሁ ሆኑ። ከዚያም በኋላ እየነገራቸው ይመጣና ብርሃንና ጨለማን ያነጻጸርላቸዋል። ምንና ምን አልኳችሁ? እስከ ነገር ምንና ምን? ብርሃንና ጨለማ። በዚህ ዓለም ያለውን ጨለማውንና ብርሃኑን እያነጻጸረ ይነግራቸዋል። ለእነሱ የሚመቻቸው ግን ከንቱ የሆነ ነገር ነው። ከዚህ ሐሳብ እንዲወጡ መለያየት የነገሰባት ከተማ ነበረች። ኃጢአት የነገሰባት ከተማ ነበረች። ዝሙትን እንደ ሸቀጥ የሚሸቅጡ ሰዎች የነበሩባት የበዙባት ከተማ፣ ለአምልኮተ ጣዖት የሚንበረከኩ ሰዎች የነበሩባት ከተማ ናት ይህች ከተማ። በኋላ ግን ጳውሎስ አስተማራቸው። እየነገራቸው ከመጣ በኋላ ለጊዜው ያመኑ ይመስላሉ። በኋላ ግን ቃሉን መቀላቀል ይጀምራሉ። መቀላቀል በገዛ ፈቃዳቸው በገዛ ሐሳባቸው መተርጎም። ከዚያም በኋላ ነው ብርሃን ከጨለማ ጋራ፣ የሚያምን ከማያምን ጋራ፣ የእግዚአብሔርን ታቦት እስከ ጣዖት ጋር አንድ የሚያደርግ ማን ነው አላቸው። የሚያምን ከማያምን ጋራ። ምክንያቱም በእግዚአብሔር የሚያምን ሕዝብ በባሕርይ
በታቦት የሚያምን ሕዝብ አለ፣ የማያምን ደግሞ አለ። እግዚአብሔርን ሰማይና ምድርን የፈጠረ የሚታየውንና የማይታየውን እኛንም የፈጠረ አምላክ አለ ብሎ የሚያምን አለ፣ የለም ብሎ የሚያምን ደግሞ አለ። ስለዚህ እንዲህ ብለው የሚያምኑትንና የማያምኑትን ብርሃንና ጨለማን አመፅንና ጽድቅንና ኃጢአትን አንድ የሚያደርግ የክርስቶስን ታቦት ከጣዖት ጋር አንድ የሚያደርግ ማን ነው? አለ ቅዱስ ጳውሎስ። አንድ የሚያደርግ ማን ነው? ምንስ ኅብረት አለው? ምንስ መስማማት አለው አላቸው። የእግዚአብሔር ቤተሰቦች አሁን እናንተና እኔ ልናከብር የመጣ ነው የእግዚአብሔርን ታቦት ነው። ማንን ታቦት ነው? የእግዚአብሔርን ታቦት ልናከብር ነው የቆም ነው። የወጣውን የእግዚአብሔር ታቦት ነው። የእግዚአብሔር ታቦት አለ ወደ ኋላ ሂዶ ነው የእግዚአብሔርን ታቦት ማደሪያው መገለጫው እስራኤል ክብር የሚያገኙባት ታቦተ ጽዮንን ከጣዖት ጋር አንድ ያደረጉ ሰዎችን ፍልስጤማውያንን አንስቶ እያየና እየተመለከተ ነው። ታቦት የእግዚአብሔር የክብሩ መገለጫ ነው። እስትንፋሰ እግዚአብሔር የሆነው ቅዱስ መጽሐፍ እንደሚነግረን አብርሃም ይስሐቅን እንደሚወልድ ይስሐቅ ደግሞ ያዕቆብን ይወልዳል። ያዕቆብ ደግሞ 12 ልጆችን ይወልዳል። ከ12ቱ መካከል አንዱ ዮሴፍ ወደ ግብፅ ወርዷል። ወዴት ወርዷል አልኋችሁ? ወደ ግብፅ ምድር ሄዷል። የሄደ በወንድሞቹ ተሽጦ ነው። በዚህ ሀገር ላይ ግን እግዚአብሔር ከዮሴፍ ጋር ስለነበረ ክብርና ሞገስ ሰጠው ይላል። በእውነቱ እግዚአብሔር ለሁላችንም ክብርና ሞገስን ያድለን። ከዮሴፍ ጋር እግዚአብሔር ነበረ ይላል። በእውነቱ እግዚአብሔር ከኛ ጋር ይሁን። ዮሴፍ ቶት ስለነበረ ከእግዚአብሔር ጋር ነበር። ዮሴፍ ከእግዚአብሔር ጋር፣ እግዚአብሔር ከዮሴፍ ጋር ነበር። በዚያ እየኖረ እያለ በእስራኤል ምድር ላይ ረሃብ እንደተከሰተ የያዕቆብ ልጆቹን እንደላካቸው መጽሐፍ ይነግረናል። በዚያ ሄደው በዙ። እስራኤላውያን በዚያ ሲበዙ ግብፃውያን አገዛዝ አጸኑባቸው። ከኛ ይልቅ በዙ። እስራኤል ጠላቱ ነው ቢነሱብን ያጠፉናል፣ ምን እናድርጋሉ? አገዛዝ አጸኑባቸው፣ ፍርድ አጓደሉባቸው። ይህንን ጊዜ ወደ እግዚአብሔር ጮሁ። እግዚአብሔርን ጸሎታቸውን ሰማ። ግብፃውያንን በ9 መቅሰፍት፣ በ10ኛ ሞተ በግ፣ በ11ኛ ስጥመት ጠላት ገሎ ባህር ከፍሎ አሻገራቸው። እንዲህ ካሻገራቸው በኋላ እስራኤላውያን ሙሴን ጠይቀውታል። ግብፅ ምድር ላይ ያሉ በዓይናቸው የሚያያቸው ጣዖታት አሉ፣ በእጃቸው የሚዳስሷቸው። ስለዚህ ለእኛም አምላክ ስራልን አሉት። ሙሴ መስራልን እስራኤል ተሳሳቱ ሆኖ አምላክ ስራ ሙሴ እንዴት መስራት ይችላል? ታሪኩን ለመጠቅለል እንዲህ እያሉ እየጠየቁት መጡ። ከዚያ በፊት የሚመሩት በሕገ ልቡና ነው። መምህራን የሉም፣ መጻሕፍት አልተጻፉም፣ ሕግ አልተሰራም። ስለዚህ ሕግ ስራልን አሉት። ያን ጊዜ ሙሴ ወደ ሲና ተራራ ወጣ፣ ከእግዚአብሔር ጋር ተነጋገረ። ሕያው የሆነ ቃሉ የተጻፈባት እስራኤል ወድቀው የሚነሱባት፣ ለምነው የሚጽናኑባት፣ ጠላትን ድል የሚነሱባት፣ ባህር የሚከፍሉባት፣ ሕያው ቃሉ የተጻፈባት ታቦተ ጽዮንን እግዚአብሔር ለሙሴ ሰጠው። ለማን ሰጠው አሏችሁ? ለሙሴ ታቦተ ጽዮንን ሰጠው። ያችን ድል የምታደርግ በእስራኤል ምድር ላይ ታቦተ ጽዮን በእስራኤል ምድር ላይ ከዚያ በፊት እችንን ታቦተ ጽዮን ተቀብሎ ሙሴ እስራኤላውያን ከንቱ ሆኖ ስላገኛቸው እሱም ተበጻጽቶ ኃይሉም ስለነበረው ጣዖቱን አድቅቆ እንደገና ቀርጾ እስራኤል ደጅ የሚጸኑባት እግዚአብሔርን የሚያከብሩባት እሱም ሕያው የሆነ ወይንም በጸፍጸፈ ሰማይ ላይ ወይንም በቃል ኪዳኑ ታቦት ላይ ሆኖ ማደሪያው በሆነ ታቦት ላይ ድምፁን የሚያሰማባት ታቦተ ጽዮንን ለሙሴ ሰጠው። ከዚያ በኋላ ሙሴ ጠብቆ ይዟት ከቆየ በኋላ
ሙሴን አበው ተራራ ላይ ሲያርፍ ኢያሱ ነው የሚተካ። እስከ ኢያሱ ድረስ ካህን ሲሞት ካህን፣ መስፍን ሲሞት መስፍን እየተተካ ከኢያሱ ይደርሳል። በካህኑ ወገን ደግሞ ከኤሊ ይደርሳል። እስከዚያ ዘመን ድረስ ሕግ እግዚአብሔር ተጠብቆ ነው የኖረው። እስከዚያ ዘመን ምን ተጠብቆ አልኳችሁ? ሕግ ተጠብቆ። ከኤሊ ዘመን ሲደርስ ግን ሕግ ተበላሸ፣ ሕግ ፈረሰ። ወላችሁ አሁን ኤሊ ልጆቹን ወልዷል፣ አፍኒንና ፊናስ የሚባሉ። እሱ ልጆቹን የማይቆጣ ሆነ፣ ተው ቢላቸው የማይሰሙ ሆኑ። በዛ ላይ ታቦተ ጽዮን በመቅደሱ ሆና ወይም በድንኳን ሆና እግዚአብሔር ሕዝቡን እየባረከባት ድምፁን እያሰማባት ምዕመናንን ደጅ እየጸኑ እየከበባት በዙሪያ ሆነው ይማጸኑ ነበረ። በዚያ ዘመን ግን በመቅደሱ የተሰራ ስርዓት አለ። በመቅደሱ ሌቱን ሙሉ የሚበራ መቅረዝ አለ። ሁለቱ ልጆቿ አፍኒንና ፊናስ ምን ያደርግለታል? ሌቱን ሙሉ ሲበራ ቢያደርግ ምንድን ነው ጥቅሙ? እና ያንን የሚበራውን መቅረዙን አጠፉት። የሚበራውን የሚቀጣጠለውን የእግዚአብሔር የባህሪ መገለጫ የሆነውን በኋላ የሚገለጥ ምስጢር ያለውን ያንን መቅረዝ አጠፉት። አንድ ኃጢአት ሰሩ። በሁለተኛ ደረጃ ያን ጊዜ ይሰዋ የነበረ ዋኖሱ ርግቡ ጠቦቱ ወይንም ጊደሩ ነበርና ለስጋቸው ሰስተው ስሙ ሳይጤስ ያንን እያወጡ መብላት ጀመሩበት። ያን ጊዜ እግዚአብሔር ተቆጣ። ስንት ኃጢአት ሰሩ? ሁለት ኃጢአት። ሕግ እግዚአብሔርን አፈረሱ። ተጠብቆ የኖረውን ተጠብቆ የኖረውን ሕግ አፈረሱ። መቅደሱን ተዳፈሩ። እግዚአብሔር አለ ብለው እግዚአብሔርን ሳይፈሩ አምላካቸውን ሳያፍሩ ወይንም ሰውን ሳያፍሩ እግዚአብሔርን ሳይፈሩ ትልልቅ ኃጢአትን ሰሩ። በሶስተኛ ደረጃ ያደረጉት ምንድነው? ታቦተ ጽዮንን እጅ ሊነሱ አምላካቸውን እግዚአብሔርን ሊያከብሩ ወደ ቤተ መቅደሱ የሄዱትን ልጃገረዶችን ማስነወር ጀመሩ ይላል። ስንት ኃጢአት ተሰራ? ሶስት ኃጢአት በሁለቱም። ከዚያ በኋላ እነዚያ ልጃገረዶች ይህንንና ወይንም በዚያ ምድር የነበሩ እናቶች ይህንንና ከባሎቻችንን መቻጣ ነው አሉና ከቤተ መቅደሱ ቀሩ ይላል። በእውነቱ እግዚአብሔርን ደጅ ለመጽናት ብለው መጥተው ምዕመናን በእኛ ተስፋ እንዳይቆርጡ አምላካችን በቸርነት ይጠብቃል። በጣም ከባድ ነው በእውነቱ። ከእግዚአብሔር ጋር ያገናኙናል ብለው እኮ ነው። አሁን ያን ጊዜ የሚመጡ ምዕመናን አፍኒንና ፊናስ ካህን ናቸው። አባታቸውም ኤሊ ነው፣ የሊቀ ካህን ልጆች ናቸው። ለእግዚአብሔር ቅርብ ናቸው ብለው መጣው። አለባበሳቸውን አይተው ሁላቸውን አይተው መንፈሳዊ ሳይሆኑ መንፈሳዊ መስለዋቸው ለእግዚአብሔር ቅርብ ሳይሆኑ ቅርብ መስለው ታይተዋቸው ሕይወታቸውን ለእግዚአብሔር የሰጡ መስለው ሕይወታቸውን ለእግዚአብሔር ያልሰጡ አለባበሳቸው እንጂ ሕይወታቸው ያልተለወጠ የኤሊ ልጆች ምዕመናንን ተስፋ አስቆረጧቸው። ዛሬም እንዲሁ ነው። ወይም ደፍቶ አስኬና ደፍቶ መስቀል ጨብጦ መቋሚያ ይዞ ምዕመናንን ተስፋ የሚያስቆርጡ እጅግ በዝተዋል በዚህ ዘመን። ወሰናክል እንዳንሆን እግዚአብሔር ይርዳል። እሱ ብቻ ደግሞ ምዕመናንም እንዲሁ ነው። ይሁንቱ ዛሬ አንድ ምዕመን አንዲት እህት አንድ ወንድም ከካህን ዘንድ ሄዳ እንዴት ተመክራ መምጣት እንዳለበት አትውቅ። እንዴት ሆኖ መሄድ እንዳለብን በእንደን ጊዜ እንዲሁ ነው እንዲያደሩ የዛሬ ጊዜ ቄሶችና የዛሬ ጊዜ መነኮሳትማ ይባላል እንጂ መሰናክሎቹ እኛው እናንተው ናቸው። በእውነቱ የሌሊ ልጆችም ያሰሳቷቸው እንዲሁ በአግባብ ሆኖ ሳይሄዱ ቀርቶ ነው። ቤተ ክርስቲያን ሲሄድ እንዴት ሆኖ መሄድ እንዳለበት፣ ሚበረን ሰው ዘንዳ ሲሄድ እንዴት ሆኖ መሄድ እንዳለበት፣ ከአንድ መናይ
ዘንዳ ሲከድ ምን ተይዞ መሄድ እንዳለበት አናውቅም። ሁሉም ዘንዳ ሲሄድ ፍትፍት ምን ያደርግለታል? ቅልጥም ምን ያደርግለታል? ምቹ ምኝታ ገዝቶ መሄድ ምን የሚሉት ነው? ከካህን ዘንዳ ደስ ዋዛ ፈዛዛ ማውራት ምኑ ነው? ወንጌልን ደፍቶ ወንጌልን ተነግሮ ኃጢአትን ተናዞ ይመጣል እንጂ ተራ ወሬ እግሬን ሰልትቶ ምን ያደርጋል? ምን ያደርጋል? የሚዳችሁ እኮ ቃል እግዚአብሔር ልትማሩ ነው። ባልባትም አይደለም አባት ያደርጋችሁ ቤት ልትወለዱም አይደለም ተከትላችሁ ልትዞሩም አይደለም። ምን ከፋችሁ? ኧረ ይከፋል። እሰኩማ አባት ሲደረግ እንዳለ ቁጭ ወጣ አንገትን ደፍቶ የራስን ኃጢአት እያሰቡ ወንጌል እግዚአብሔርን እያሰቡ ሰማዕታትን እያሰቡ እያነቡ እያለቀሱ የራስን በደል እያሰቡ ተምሮ ይመጣል እንጂ ከካህን ጋር ዋዛ ፈዛዛ ምን ያደርጋል?